ሰላም ጤና ይስጥልኝ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች እንኳን ለዐቢይ ጾም 6ኛ ሳምንት ገብርኄር በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም 6ኛ ሳምንት ገብርኄር ይባላል። ገብርኄር ማለት ታማኝ አገልጋይ ማለት ነው። ስለ ታማኝ አገልጋይ አምላካችን ኢየሱስ ክርስቶስ በዚህ ዓለም ስንኖር ለፈጣሪያችን ያለን ታማኝነትና የምናገኘውን ዋጋ በመዋዕለ ሥጋዌው አስተምሯል። ቅዱስ ያሬድ ለዜማ መክፈያነት የዐቢይ ጾምን ሳምንታትን ሲከፍል ገብርኄርን ተጠቅሟልና እኛም ስለ ገብርኄር ጥቂት እንበል። ልዑል እግዚአብሔር አምላካችን በነቢዩ አንደበት አድሮ እክስተ በምሳሌ አፉዬ ወእነገረ በአምሳለ ዘእምትካተ አንደበቴን ነገሬን በምሳሌ እገልጣለሁ፣ ከቀድሞው ጀምሮ የነበረ ታሪክና ምሳሌ እናገራለሁ አለ። ይሄም ማለት ወንጌልን በምሳሌ ያስተምራለሁ። በመልከ ጻዲቅ ዘመን አስቀድማ የተሰራችና ታይታ የጠፋችውን ወንጌልን እናገራለሁ አለ። ይህን ታላቅ ምስጢር ሐዋርያው ሲያብራራ ከመ በአሜን ያጸድቆሙ እግዚአብሔር ለአሕዛብ አቅድመ አስፋቶ ለአብርሃም ከመ ቦቱ ይትባረኩ ኩሎሙ አሕዛብ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ብሏል። ገላ ምዕራፍ 3 ከቁጥር 8 መዝሙር 77 ከቁጥር 2። በዚሁ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን መንግስተ ሰማያት ለልዩ ልዩ ወገኖች በልዩ ልዩ ምሳሌ አስተምሯል። ከላይ በተገለጠው ኃይለ ቃል መነሻነት 2 ምሳሌያትና 1 ቃለ ትንቢት ቀርበዋል። ከምሳሌይቱ የመጀመሪያው በ10 ደናግል አንጻረ የቀረበው ምስጢር ሲሆን ሌላኛው ደግሞ ወጥተው ወርደው ነግደው ያተርፉበት ዘንድ ገንዘቡን ስለሰጠ አንድ ነጋዴ የሚናገር ነው። የትንቢቱ ምስጢራዊ ይዘት የሚያስረዳውም ስለ ኅልቀተ ዓለም አይቀሬነት ነው። ስለሆነም በዚሁ እትማችን ውስጥ ወጥተው ወርደው ነግደው እንዲያተርፉበት ከጌታቸው የተሰጣቸውን መክሊት ስለተቀበሉት አገልጋዮች ሕይወት እንመለከታለን። ፈጣሪያችን አእምሮውን፣ ልቦውን፣ ማስተዋሉን ያድለን። አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው ምሳሌያዊ ትምህርቶች በቅዱስ መጽሐፋችን በሰፊው ተጽፈው እናገኛለን። የእነዚህ ትምህርታዊ ምሳሌዎች መሰረታዊ ሀሳብና ዓላማም የእግዚአብሔርን መንግስት የምናገኝበትን የታማኝነት ስራ እንዴት መስራት እንደሚገባንና መስራትም እንደምንችል ማስተማር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንግስተ ሰማያት ምስጢር ያስተማራቸው ብዙ ምሳሌዎች ያሉ ሲሆን ከነዚህ ብዙ ምሳሌያዊ ትምህርቶች መካከልም እንዲያተርፉበት መክሊት ስለተሰጣቸውና ስለተመሰገኑበት መልካም አገልጋዮች እንዲሁም መክሊቱን በመቅበሩ ምክንያት በጌታው ስለተወቀሰና ፍርድን ስለተቀበለው ሰነፍ ሰው ታሪክ የታሪኩን ምስጢር ምን እንደሚመስል የተጻፈው ትምህርት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ምሳሌ የተናገረው ያስተማረው በሚከተለው መልኩ ነበር። ወደ ሌላ ሀገር የሚሄድ ሰው ባሮችን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንዲያቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠና ወደ ሌላ ሀገር ወዲያውኑ ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 መክሊት የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታዬ ሆይ 5 መክሊት ሰጥተኸኝ ነበር፣
እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናለህ፣ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናለህና በብዙ ሾሜሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለልህ አለው። ጌታም መልሶ እንዲህ አለው፣ አንተ ክፉና ሐሰተኛ ባሪያ፣ ካልዘራሁበት እንዲያጭድ ካልበተንኩበትም እንዲሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም ወጥቼ ያለኝን ከትርፉ ጋር እወስደው ነበር አለው። ስለዚህ መክሊቱን ወሰዱበት። 10 መክሊትም ላለው ሰጡት። ላለው ሁሉ ይሰጠዋልና ይበዛለታልማል። ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አወጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል የሚል ነው። መክሊት ጥንት የክብደት መለኪያ ነበር። 1 መክሊት 30 ኪሎ ግራም ያህል ነው። በዚህ ምሳሌ ላይ እንደተገለጸውም መክሊት የሚለው ቃል ገንዘብን ያመለክታል። ጌታችን ኢየሱስ ክርስቶስ በዚህ ምሳሌ ውስጥ እርሱን የምናገለግል ሁላችን እንደ አቅማችን ማድረግ የሚገባንን መንፈሳዊ የአገልግሎት ስራና በአገልግሎታችን ውጤታማ በመሆናችንም ከእርሱ የምናገኘውን ዘላለማዊ ክብርና ዋጋን እንዲሁም መስራት የሚገባንን ባለማድረጋችን ምክንያት የሚገጥሙንን መለኮታዊ ቅጣትን አመላክቶናል። በዚህ ምሳሌ ውስጥ ባለ 5 የተባለው በቂና ፍጹም ትምህርት ተምሮ ሌላውን መክሮ አስተምሮ ራሱን አስመስሎ የተካ ያወጣ ነው። በተመሳሳይም ባለ 2 የተባለው እንደ መጀመሪያው ሁሉ ተምሮ ሌላውን መክሮ አስተምሮ ራሱን አስመስሎ ያወጣ ሲሆን ባለ 1 የተባለው ደግሞ ተምሮ ሳያስተምር የቀረ በስንፍና በችለተኝነት በማናለብኝነት ሕይወት ተገድቦ የቀረ ሰው ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።